ያኔ ወድሻለሁ ምናምን ስትለኝ የነበረው በቃ ለዚህ ነው። ደጋግሜ እንዳወራታኝ በቃ ተይኝ። ያማል እንዴ? ምን ሆነሽ ነው ቆንጆ? ስንት ነገር ብሎ ፍቅሩ ውስጥ ካስገባኝ በኋላ አልፈልግሽም አለኝ። ማ የኔ ቴዲ? አዎ ገላን ታጠብ ተብሎ የሚታጠብ ልጅ የሴት ልብን ይሰብራል። የምርሽን? ምን እሱ ብቻ ሽንት ቤት እያለ እኮ ፖፖ ላይ ነው የሚጸዳደው። ስለማን ነው የምታወሪው? ስለ ወንድሜ ነው። ከእናታችን እኮ የ3 ብር ፓኬጅ ሰርቆ እኮ ነው ቴሌግራም የሚገባው፣ ለዛውም ዳታ እያበራ እያጠፋ። ወይኔ ኮኪ፣ አሁን ይሄ እንዴት ነው የሚያስተዳድርሽ? እንደውም ልክ ልኩን ነግረሽው ጥለሽ ሂጂ። አክሽን። በቃ ተይኝ። ምን አርግ ነው የምትይ? ዝም በል ብትችል ከዚህ በኋላ አጠገቤ እንዳትደርስ እሺ? እሱን ልነግር ብዬ ነው የመጣሁት። አመዳ ማን ነው እንደዚህ ልብ ልብ የሰጠሽ? ቤል ሩጪ አምልጭ። አንቺ ሶኬት ልቀቀኝ። ምን አባሽ ነው ያልሻት? ምን አላልኳትም። ልቀቀኝ። ኡፍ ትሽ አስበላሽኝ። በ10 ሺህ ብር እኮ ነበር ያስያዝኩባት። ምን? አንተ አሁን ወንድሜ ነህ? ምን ማለት ነው እሱ ደግሞ? በእሷ ቦታ በሆን ልትደበድብልኝ፣ ልትገልልኝ፣ እንደዚህ ክፉ ሰው ትሆናለህ ብዬ አንድም ቀን አስቤ አላውቅም። በጣም አዝናለሁ። ያደረኩት ነገር ልክ እንዳልሆነ ገብቶኛል። በጣም ይቅርታ። ይቅርታ። እኔ ሳይሆን የበደልካትን ጠይቅ። ከፈለግሽ አሁን ሄደህ ልጠይቃት። እግሯ ላይ ወድቀህ እሺ በቃ በጣም ይቅርታ። ተነስ በእናትህ። ይቅር ካላልሽኝ አልነሳ። እሺ በቃ አድርጌልሃለሁ። እሺ የምርሽን ነው? አዎ ኮክ፣ ቅድም ያልኩሽ ነገር ሁሉም ውሸት ነው። እሺ